ለፍቅር ይመኛት የነበረችውን ልጅ በመግደል ከአስክሬኗ ጋር የተኛው ልጅ መነጋገሪያ ሆኗል። ለፍቅር ይመኛት የነበረችውን ልጅ አንቆ በመግደል ከአስክሬኗ ጋር አንድ ላይ የተኛ ግለሰብ ነው። በአርቲስት መኮንን ላከ የመኪና ስጦታ ጋር በተያያዘ ትንሽ ግብግብ ተፈጥሯል። በአርቲስት መኮንን ላከ የመኪና ስጦታ ዙሪያ በኢትዮጵያ ቴክኖሎጂና በአዘጋጅ ኮሚቴው መካከል ያለው አለመግባባት እጅግ ወደ ከረረ አዲስ ምዕራፍ ተሸጋግሯል። እቺን ልጅ ያሰናከልከው ወንድሜ ምርጥ ሚስትህን አታል። እቺን ልጅ ያሰናከልከው ወንድሜ ምርጥ ሚስትህን አታል። የምሬን ነው ነግረህ ምርጥ ሚስትህን አታል። ሰላም ጎጆ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። በድጋሚ ተገናኝተናል። ዛሬም ወቅታዊና አነጋጋሪ ጉዳዮች ላይ ትኩረት እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቷን መጫን እንዳትረሱ። አብራችሁን ቆዩ። በአዲስ አበባ በተለይ ቦሌ ቡልቡላ አካባቢ ለምትኖሩ የጥንቃቄ መልእክት ከማስተላለፍ እንጀምር። ዛሬ ቦሌ ቡልቡላ እስኪ ከዚህ እንደዚህ ለሽዋሽዋ ከገጠማችሁ ትተርፋላችሁ። ስሙኝ በደንብ። ምንድነው ቆሜ ነበረ፣ የሆነ ሽማግሌ መጣ። አጠራጠር አድርጌ ልንገራችሁ። የሆነ ሽማግሌ መጡ፣ ሙርኩዝ ይዘዋል። ከዛ የካኪ ፖስታ ይዘዋል፣ ትልቁን ማለት ነው። ይዞ እንትን ብሏል፣ የተጠቀለለ ነው። መጡና ልጅ ይፈታልኝ ምናምን አሉኝ ማለት ነው። እስኪ ያውጣልኝ ምናምን ሲሉ ፈታታልኝ ሲሉኝ ከዛ ተቀበልኳቸውና ፖስታው ሽማግሌ ነውና እንዴት አሮ አለባበሱ ምናምን ትንሽ ይቅርታ ኮተት ያለ ነው። ግን በብዛት ሽማግሌዎች ደግሞ እኔ ማስበው አያያዛቸውም ልክ አይደለም። ይሄ ግን ጽድት ያለ አያያዝ ነው ያዘው ማለት ነው ሽማግሌው። ከዛ እቺ እንደዚህ ነው ጨዋታ። እኔ ደግሞ ስለማቅ ስፈታው ከፊቴ አርቄ ራቅ አርጌ ፈታውለት ማለት ነው። ከፈታውለት በኋላ ምን አለ ውስጥ ያለውን ድጋሚ አንብብልኝ አለኝ ማለት ነው። አንድ ሽማግሌ ስለሆነ የተወሰነ አምኜዋለሁ። ግን ደግሞ ሁሉም ሽማግሌ አንድ ነው ማለት አይደለም። ከዛ ምን አደረኩ? ወረቀቱን አሁንም ከፊቴ አርቄ ለምን እንደማረቀው ነግራችኋለሁ መጨረሻ ላይ አርቄ አሁንም አወጣሁት። ወረቀቱን ሳወጣው ልሙጥ ልክ ነው፣ ምንም የተጻፈ ነገር የለውም። ፋዘር ምን አልኩ? እሺ በቃ ክተተው፣ መልሰህ ክተተው ምናምን አለ። እንደዛው አርቄ ከልትቼ ሰጥቶት እያየሁት እዛ ጋር ሄዶ ቆመ ማለት ነው። ከዛ አንድ 10 ደቂቃ አይሆንም እኔን የቀጠረኝ ሰውም ትንሽ ቆየ። 10 ደቂቃ አይሆንም ሌላ ሰውዬ መጣ። ሰላም ነው ምናምን እጁን ዘረጋ። ሰላም ነው አልኩት፣ አልዘረጋውለትም። ከዛ ያ ሰውዬ ግን ስቲል ቆሞ እያየኝ ነው። ከዛ ምን ሆነ መሰላችሁ? አልዘረጋውለትም። ሰላም ነው አለው ምናምን አልኩት። ቦታ መጠየቅ ጀመረ ማለት ነው። ከዛ እኔ ነገርኩት፣ በዚህ አልኩት ማለት ነው። እሺ በቃ ምናምን አለ። ሄደ ወደ ላይ ታጠፈ። ሰውየውም ሼባውም ተከተለው ማለት ነው። ዳን እኔ ከተወሰነ በኋላ በተወሰነ ሰከንድ በኋላ ማለት ነው የሆነ አዲስ ነገር ፊል ያረኩ ማለት ነው። ያ ማለት ነው ወረቀቱ ላይ ምን ያደርጋሉ መሰላችሁ? እንዳትሸወዱ። እንደዚህ ሽማግሌዎች ይመጡን አንብቡልኝ ብሎ እንዳውኑ ስትፈቱት ዱቄት አለው ማይታይ ማለት ነውና ትስቡታላችሁ በአፍንጫችሁ ሳታቁ ስትፈቱት ማለት ነው። ድጋሚ ወረቀቱን ማውጣችሁ ልታነቡ ስታስጠጉትም ወደበቻ በየትኛውም ወደ አፍንጫና ወደ አፋችሁ ሲጠጋ እናንተን ትስቡታላችሁ ማለት ነው። ከዛ ተፈዛላችሁ፣ ይወስዱባችኋል ያላችሁን ነገር እና እኔ ይሄንን ጨዋታ ቀድሜ ስለማውቀው ተርፌያለሁ እላችኋለሁ። ተጠንቀቁላችሁ፣ ይመቻችሁ። ቤተሰቦቻችሁን ወደ ሶሻል ሚዲያ ይዛችሁ የምትመጡ ሰዎች ግን ተጠንቀቁ። አሁን ቤተሰብ ሶሻል ሚዲያ በጣም ከባድ ሆኗልና ወደ ሶሻል ሚዲያ ምናልባት ያላመጣችሁ ካላችሁ ልጆቻችሁን፣ እናት አባታችሁን፣ ወላጆቻችሁን፣ ሚስታችሁን፣ ጓደኛችሁን፣ መሰል ቤተሰባችሁን ወደ ሶሻል ሚዲያ ባታመጡ ይመከራል። በጣም ብዙ አይነት ነገሮች እየተፈጠሩ ነውና አንዴ የገባንበት ገብተንበት። ከዛ በተረፈ ግን አዳዲስም መታወቅ የምትፈልጉ ሰዎች እናቶቻችሁን ይዛችሁ የምትመጡ አባት ልጆች ምናምን ይዛችሁ የምትመጡ አላችሁ። ወደ ሶሻል ሚዲያ መታወቁን በምንም በማሞም በምንም ትታወቃላችሁ። ከዛ በኋላ የሚመጣው ነገር ነው በጣም ከባድ ነው። እየተቆጠባችሁ እንኳን መሆን አልተቻለምና አሁን ሶሻል ሚዲያ እንደምታዩት ነው። የብዙ ሰው ህይወት ይጠፋል። ብዙ ሰዎች በጣም ብዙ አይነት ነገር እየደረሰባቸው ነው። ቤተሰቦቻቸው የሚነኩ ሰዎች የሰውን ህይወት ያጠፋሉ። በጣም ብዙ በቀለኞች አሉ። አሁን የሶሻል ሚዲያ ማቀው ቀን የሚጠብቁ አሉ። ቤተሰባቸው እናታቸው የተነኩ፣ አባታቸው የተነኩ፣ ልጆቻቸው የተነኩ
የትዳር አጋራቸው የተነኩ የቀን ጉዳይ ነው ብሎ የሚጠብቁ አሉ ለማጥፋት የሰው ልጅ ማለት ነው። ስለዚህ ስምም የሚያጠፋው አንድ ቀን በሰው እጅ ይጠፋል። የሚጠፋውም ሰው ደግሞ ቤተሰቡም እንደዛው መጥፎ ነገር ነው እየፈጠረ ያለውና ህፃናት ምናምን እንደዚሁ አይምሯቸው ላይ የሚያርግ ነገር አለ። ነገ ቪዲዮአቸውን ያያሉ ሲያድጉ። በተቻለ መጠን በቃ ሶሻል ሚዲያ ላይ ቤተሰብ ባይመጣ መልካም ይመስለኛል። ይሄ የኔ ሐሳብ ነው። ባይመጣ ያመጣችሁም ካላችሁ ደግሞ ካሁን በኋላ ምንም ማያረግም ብሎ ከተቻለ ራስን ሶሻል ሚዲያ ላይ ማቆየት፣ ካልተቻለ ደግሞ መተውም ጥሩ ይመስለኛል። አሁን ላይ በጣም ሪስክ አለው። በጣም ቶክሲክ ሆኗል ሶሻል ሚዲያው። እንደ ድሮ ጓክተ የምትመጣለት አይደለም። እንደውም ከሶሻል ሚዲያ በምን ልጥፋ በምን መቼ ነው የታወቅኩት ብለ የምታስብበት ነገሮች እየተፈጠሩ ነውና ለማንኛውም ብዙ ነገሮች እያየን ነው። ፈጣሪውን ነው ማለት መልካም ቀን። ወንድ ልጅ ምንም ያክል ሀብታም ቢሆን ባለትዳርና የልጅ አባት እንደሆነ ስታቁ ቢቀርባችሁስ? ወንድ ልጅ ምንም ያህል ሀብታም ቢሆን ባለትዳር እንደሆነ እያወቅን ልጅ እንዳለው እናቃለን፣ ሚስት እንዳለው እናቃለን። እንደው ነውር እኮ ነው። አይ ይቅር። ለምንድን ነው የምትገቡት የባለትዳር ቤት? ላችሁ ትገባላችሁ። ከዛ ህይወትን የሰው ትዳርን መስቀልቀል የምታረጉ አላችሁ። መስቀልቀል ተው። ይቅር። በኋላ እግዚአብሔር እንዲያከብረን በልጆቻችን እንድንከበር ከፈለግን የባለ ትዳር ቤት አንግባ። እናትን አናስለቅስ፣ ልጆችን አንበታትን። ተው፣ ጥሩ አይደለም። ነገ የወለድነው ልጅ እንዲያከብረን፣ ነገ የወለድነው ልጅ ጥሩ ቦታ እንዲደርስልን ዛሬ መልካም ዘር መዝራት አለብን። ባለ ትዳር ቤት አንግባ። ምንም ያህል የብር ጥማት ቢኖርብን በቃ ባለ ትዳር ነው አይደለ? በቃ ተውት፣ ይቅር። እና እባካችሁ እናንተም ባለትዳሮችም ተከበሩ። እኔ ብዙ ነገር ስለምሰማ ብዙ ነገር በውስጥ ስለሚደርሰኝ እና ባየሁት ነገር ነው። ባለትዳር እንደሆነ እያወቅሽ መደዋወሉ ስለምን አስፈለገ? ይቅር፣ እንደው ይቅር። በሰላም የምንደዋውል ሰዎች አለን። ምን ችግር አለው? በሰላም በሌላ በስራ በዝምድና ምናምን የምናወራቸው ሰዎች ሊኖሩ ይችላል። ግን በሌላ አይነት ነገር ይደብራል። ይቅር። ባለትዳር እንደው ያስጠላል። ይህ ቅጥነት፣ ጸጉር ምናምን ሁሉም ነገር ያልፋል እኮ ይጨማደዳል። ይሄ እንደው ምንድነው በመቀመጫና በቁመና ተማምነን የሰው ትዳር እንደዚህ ለምን እንበጠብጣለን? እንደው እንረፍ፣ እጃችን ሰብሰብ ብናርገው። አረጋጉት፣ የሰው ትዳር አትበጥብጡ። አመሰግናለሁ። አሁን እየተጠቀሰች ያለችው ሴት አርቲስት ገነት ንጋቱ ትሆን እንዴ? አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት፣ ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑ ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስቹ አንቆ ነው የሚደፋሽ። ልክ አይደለሽም፣ ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ልትበይ አምባሳደር ልትሆኚ በነፃ ቅርጫ ስጋ ቤትሽ ሊገባ። ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ። አየሻ ስጋውን ሲያገላብጡ ጋይስ ማናት ሴትዮዋ ሲያገላብጡት አየሻ። ከቀዩ ከብኑ ከዱለቱ ከጮማው ከምናምን ሲታረዳ አየሽ። ከዛም ቤትሽ አንተሽ ልትበይ ራስሽ ተበላሽ። ሊበላ
ሶሻል ሚዲያ ላይ ተበላሽ ራስሽ። አይ መድኃኒዓለም ይስልሽ በወጣ ባለቀልሽ። እንግዲህ ከበሬ ጋር ሁሉ ነው የሚያገናኙሽ። በሬዋን እንዲያርጉ አንቺን አስቀምጠው ነው የሚለቁሽ። ሶሻል ሚዲያ ላይ ተመጣጣው ጋይስ ጌታ እንደው ልትበይ አምባሳደር የበሬ አምባሳደር ልትሆኚልሽ ጉድሽ እዚህ ወጥቶ እግዚአብሔር ይጠብቅሽ። እንደው ማንሽ ከካሌብ እናት እንደው ለኔ ንገብ ማናት ሽክ በይ። እቺ ልጅ ሲንግል ማም ናት። የዚችን ምስኪን ሴት እንጀራ መመኘት ምን ይሉታል? የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት እቺ ልጅ፣ ሲንግል ማም ናት። ባይዘው እቺ ልጅ እንትና ከሰማችሁ በጣም የምታሳዝነው እንደው ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል። እኔ እንደዚህ አደርገ እኔ ምን አይነት ችግር አምጥቶ አትጠግቡም ግን ማለት አትጠግቡም። ሆዳችሁ ኪሳችሁ አካውንታችሁ አይጠግብም። የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? እግዚአብሔር የሰጣችሁን አይባረክላችሁም? አይባረክላችሁም? በቤታችሁ ሲመጣ ማለት ትንሹ በረከት የለውም? እስኪ ጸሎት አስደርጉበት፣ የምር ስጡበት፣ ለግሱበት፣ ይበረክታል። የእናንተን ማለት አልከለከላችሁም። እግዚአብሔር ልክ በሶሻል ሚዲያ ለእናንተ እንጀራ ሰጥቶ እያኖራችሁ ነው አይደል? የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የሷን እንጀራ መመኘት እኛ ብንሰራ በጣም ተሰፍራላችሁ። በመጀመሪያ ደረጃ ለራስሽ ያልተጠነቀቅሽው አንቺው ራስሽ ነሽ። አንቺ ሴትዮ እንደዚህ ያደረግሽው እኔን አምባሳደር አድርጉኝ እኔ እንደዚህ ያለኝ ምናምን በለሽ የተቀደርሽ ሴትዮ ይቺ ልጅ አሁን ስምሽን ጠርታ ብታወራ ሂደሽ ጣቢያ ስሜን ሶሻል ሚዲያ ላይ አትታለሽ ብለሽ ልትከስሺ ነው። መጀመሪያ ለራስሽ ስም ያልተጠነቀቅሽው አንቺ ነሽ። በነገራችን ላይ እንዲያረግሽው ሴትዮ ማለት ነው። ማንዶሽ አላውቅም። አዎ መጀመሪያ የዚችን ልጅ ስራ ስትመኝና ሂደሽ እነዛን ሰዎች ስታናግሪ የዛኔ ይሄ ወሬ ሚዲያ ላይ ከመጣ ስምሽ እንደሚጠፋ ራስሽን ታውቂዋለሽ። ስምሽን ተጠርቶ ከኔ ተብለሽ ብትባይ አሁን አይ ስሜን አጠፉ ብለሽ ጣቢያ ለጣቢያ ልትሯሯጪ ነው። አልገባኝም። ዝነኝነታችሁ ምን ላይ ነው? ስምና ዝና ሲኖራችሁ ለእንደዚህ አይነት ነገር ነው መጠንቀቅ ያለባችሁ። ለንግግራችሁ፣ ለእያንዳንዱ አክታችሁ ማለት ነው። ለእያንዳንዳችሁ ነገር እንደው የካሌብ እናት በማርያም ስሟን ተናገሪ። እኛም ቆንጆ ስራ እናገኛለን። የኔ ፍቅር እሷ እንጀራ ያንቺን እንጀራ ፈልጋ አይደለ ሂዳ ያወራችሁ ማሬ። እኔም ደግሞ ቆንጆ ስራ ይሆንልኛል እግዚኦ እያልኩ አፌን እያሽሟጠጥኩኝ አወራባታለሁ። እሷ ራሷን አስከበራ ያልኖረች የሰውን እንጀራ ከተመኘች ማሬ እኛ በእሷ እንጀራ ሰርተን ብንበላ ምን ችግር አለው? የሰውን እንጀራ ልትቀማ አፏን አምጥጣ ሄደች። የስ ጋይስ ልክ አይደለው እንዴ? እሷ የልጅቷን እንጀራ ልትቀማ ነው ሄደችው አይደለ? እኔ ልስራላችሁ፣ እኔ እንደዚህ ላድርግላችሁ፣ እኔ ብራንድ አምባሳደር ብታረጉኝ በላ እቺ ልጅ የምትሰራው ስራ ልትቀማባት ሄደችው። ማሬ ለኔ እንጀራ ስጪኝ የካሌብ እናት፣ እኔ ላውራበት። ሴትዮዋን ንገሪኝ የኔ ፍቅር። አዎ የኔ ማለት እንግዲህ እንዲህ ነው እበላለሁ ተብሎ መበላትም አለ ይባላል። ይሄ ነው። እቺ ልጅ ግን ፐርሰናል እያደረገችው ነው። ወይኔ ቤቢዬ እንዲህ ላደርግለት ነው፣ ቤቢ እንዲሆነው፣ ቤቢዬ እንዲሆነው ሂዝ ስቶሪዝ ኦል ኦቨር። አንዴ ድንገት ስክሮል ሳረግ ሂዝ ቱ ሌዚ፣ ጧጧ በጣም መተኛት ይወዳል። አይ ሳይ ላይክ ኮሜንት አደረኩ ያኔ በደህናው ጊዜ ዱ ዩ ላይክ ሊትራሊ ኢን ፐብሊክ አቢዩዝ እያደረግሽው ነው ታውቆሻል አልኳት። ከዛን አለፈች። እንደና አፍተርዋርድስ ቪዲዮዋቸው ሲመጣብኝ ብሎክ፣ ማንንም ሪሌሽንሺፕ መስማት አልፈልግም፣ ብሎክ ማየት አልፈልግም። ሶ የካፕል ኮንቴንቶች ልክ ናቸው ብለሽ አታስቢም ማለት? በፍጹም ልክ አይደሉም። ምንድነው ማስተማር የፈለከው? እኔ ምንም ማስተምሩ ብቻ ሊንክ እያደረጉ ከሆነ ለራሳቸው ይመቻቸው ነው። ዳስ ዋት ኢት ኢዝ። ግን ዲሲቪንግ ፖይንት አለው for the public, for the mass ለታናናሾች እኔና አንቺ እኮ እድሜያችን ማቹር ስላደረገን ልናስተውል እንችላለን። እታች ያሉት ልጆች የሚፈልጉት እንደዛ አይነት ባል ነው። ሲቀጥል ሪሌሽንሺፕ የሚመስላቸው እንደዛ ነው። ለዛ ነው በ3 ወር የሚወጡት። እናንተን አይቼ ተጋብቼ ተፋታው እናንተን እንደዚህ ለመሰለሽ ፖርትሬት የሚያረጉልሽ አንቺ ማየት ያለብሽን ብቻ ነው። ይሄ ደግሞ የጤናማ ወንድ ሜንታሊቲ አይደለም፣ የጤናማ ሴት ሜንታሊቲ አይደለም። ለምን አንቺ ሄልዚ ስትሆኚ ለምንድን ነው መጥፎ ነገር ማላወራው? እኔ ችግር አያጋጥመኝም እንዴ? አንዳንዴ አፕሴቲንግ ሞመንት አያጋጥመኝም እንዴ? መጥፎ ሰርቪስ አያጋጥመኝም እንዴ? እንትን እንዳትሄዱ እንትናቸው ማለት እኮ እችላለሁ። ግን what am I implicating in here? ምንድነው እያልኩኝ ያለሁት? ለማን ነው የሚጠቅመው? ሴቭ ለማድረግ ከሆነ ፋይን። እንትን እንዳትሄዱ እንትን እንዳታረጉ፣ ለምን እንዳትጎዱ። that's my content about ይሄ ነው የኔ ኮንተንት። እንደዚህ አይነት ሰው ዴት እንዳታረጉ፣ ለምን ትጎዳላችሁ? ከዛ I've been doing that ገባሽ አይደል? እና እነሱ ግን ፖርትሬት የሚያረጉልሽ
let them be happy ይመቻቸው it's not my point አሁን ሰው አንቺ የሚታይ ነገር ስለልሽ የሆነ ጊዜ ላይ ሪአክሽን ሰርቼ አንቺ ባልሽ እንደዛ ስለማያረግልሽ you don't know what we do ግን ምን አረጋውን ፐብሊክሊ ያናወጣም that's too private ሲጀምር እቺን ልጅ ያሰናከልከው ወንድሜ ምርጥ ሚስትህን አታል እቺን ልጅ ያሰናከልከው ወንድሜ ምርጥ ሚስትህን አታል የምሬን ነው ነገር ምርጥ ሚስትህን አታል ዛሬም ከዛ ህይወት ውስጥ ወጣ አንተ ካበለሻሸው ነገር ውስጥ ወጣ ይሄን ያክል ስሜት ላንተ ካላት የምሬን ነው ምርጥ ሚስትህን አታል በትችል ይቅርታ ጠይቀህ ክሰህ ብትታረቅ የምሬን ነው ጀግና ሴት አታል ምናልባት በህይወት ዘመነ የማታገኛትን ሴት ማለት ነው ለፍቅር ይመኛት የነበረችውን ልጅ በመግደል ካስክሬኗ ጋር የተኛው ልጅ መነጋገሪያ ሆኗል ለፍቅር ይመኛት የነበረችውን ልጅ አንቆ በመግደል ከአስክሬኗ ጋር አንድ ላይ የተኛ ግለሰብ ነው ይህ ግለሰብ ሙክታር ሀጂ ይባላል ነዋሪነቱ በአዳማ ከተማ እንደሆነ ፖሊስ ገልጿል ታዲያ በሃያዎቹ መጀመሪያ እጅግ በጣም መልካምና ቆንጆ ናት የተባለችው ሟች ሀያት ከድር ያደገችው ነው የተወለደችው በአርሲ ዞን በቆጂ ወረዳ አካባቢ ካሉ ገጠራማ አካባቢዎች ነበር ነገር ግን በዚያ አካባቢ ያለ ፍላጎት ወደ ፍቅር ህይወት እንድትገባ ከፍተኛ ግፊት ነበረባት ስለዚህም ከዛ በመሸሽ ወደ አዳማ ከተማ በመምጣት በአንድ ካፌ ውስጥ በጀበና ቡና ማፍላትና በመስተንግዶ በ3000 ብር ተቀጥራ መስራት ትጀምራለች ታዲያ ቲፓን አጠራቃቅማ አንድ አሮጌ ስልክ በመግዛት ቤተሰቦቿ ጋር በየቀኑ ትገናኝና ታወራ ነበር ታዲያ ከቀናት በአንዱ ቀን ይህ አሮጌ ስልክ ይበላሽና ወደ አሰሪ ቤት ስትወስደው ከዛሬ ከነገ ያለ ያዘገይባታል ታዲያ ይህን ነገር ስትመለከት ሀያት ወደ ካፌው ባለቤት በመምጣት ስልኬ ተበላሽቶ ቤተሰቦቼን ማግኘት አልቻልኩም ስትለው ታዲያ ምን ችግር አለው ሙክታር ያስደውልሻል በማለት ከገዳይዋ ጋር ያስተዋውቃታል ታዲያ ሀያትም በየቀኑ በስልክ ወደ ቤተሰቦቿ ትደውልና ሰላምታ ትለዋወጥ ነበር ነገር ግን አንድ ቀን በጥር ወር 2018 ላይ ከምሽቱ 3:30 ያላሰበችው ነገር ያጋጥማታል ቤተሰቦቿን አውርታ ከጨረሰች በኋላ ስልኩን ስትሰጠው በለበሰችው ሻርፕ አንቆ በማፈን መሬት ለመሬት እየጎተተ ወደ ቤቱ አስገብቶ የመድፈር ጥቃት ይፈጽምባታል ታዲያ በዛ የመንገላታት ሂደት ማለትም የመታፈን የመታነቅና መሬት ለመሬት የመጎተት ሂደት የሀያት ከድር ህይወት አልፏል ነገር ግን ገዳይ ሀያት ህይወቷ ማለፉን አላወቀም ነበር እንዲሁም ከጠገቧ ተኝቶ ለሊቱ ይነጋል ነገር ግን ጠዋት ላይ ትነቃለች ብሎ ቢጠብቅም ሀያት ግን ልትነቃ አልቻለችም ነበር ታዲያ መዘግየታቱን የተመለከቱት አሰሪዎችም ወደ ሙክታር ቤት በመምጣት ማንኳኳት ይጀምራሉ ነገር ግን አልከፈት ሲላቸው ሰብረው ሲገቡ ገዳይ ሙክታር ሀጂ በሟች ሀያት ከድር አስክሬን ፊት እጅግ በጣም አዝኖ ተቀምጦ ይመለከቱታል ወዲያውም ለፖሊስ ያመለክታሉ ፖሊስም መጥቶ ምርመራውን ይጀምራል በዚህ ግለሰብ ላይ ታዲያ በከባድ የሰው መግደል ወንጀል ክስ መስርቶ በ13 ዓመት እስራት እንዲቀጣ ውሳኔን አሳልፎበታል በአርቲስት መኮንን ላከ የመኪና ስጦታ ጋር በተያያዘ ትንሽ ግብግብ ተፈጥሯል በአርቲስት መኮንን ላከ የመኪና ስጦታ ዙሪያ በኢትዮጵያ ቴክኖሎጂና በአዘጋጅ ኮሚቴው መካከል ያለው አለመግባባት እጅግ ወደ ከረረ አዲስ ምዕራፍ ተሸጋግሯል ኢትዮጵያ የሰጠውን መግለጫ ተከትሎ ኮሚቴው ድርጅቱ እንዲፈረም የጠየቀውን የውክልና ሰነድ ጭምር ይፋ በማድረግ እጅግ ጠንካራ ምላሽ ሰጥቷል የኮሚቴው መግለጫ እንደሚያስረዳው መጀመሪያ ላይ መኪናውን ለመግዛት ኮሚቴው የተወሰነ አስተዋጽኦ እንዲያደርግ በተጠየቀው መሰረት ባለ 1 ሚሊዮን ብር ቅድመ ክፍያ ተዘጋጅቶ ነበር ነገር ግን ገንዘቡ ከተዘጋጀ በኋላ ድርጅቱን ለማግኘት ኮሚቴው በአካል 5 ጊዜ ቢሮ ድረስ ቢሄድም ለረጅም ወራት ምንም ምላሽ አላገኘም ነበር ከ5 ወራት መዘግየት በኋላ ግን የኢትዮጵያ ቴክኖሎጂ መኪናው በአርቲስት መኮንን ስም በሚወሰድ የባንክ ብድር እንዲገዛ አርቲስቱ ለድርጅቱ ህጋዊ ውክልና እንዲሰጥና ድርጅቱ በተበደረው ገንዘብ እየሰራበት እዳውን እንዲከፍል የሚጠይቅ አዲስ ሁኔታ ይዞ መጣ ይህ አዲስ አካሄድ አርቲስቱን በከፍተኛ ህጋዊና ፋይናንሳዊ ኃላፊነት ውስጥ የሚጥል በመሆኑ በኮሚቴውና በአርቲስቱ ዘንድ ተቀባይነት ሳያገኝ ቀርቷል መግለጫው አክሎም በልደት መድረኩ ላይ መኪና አበረከተ ተብሎ የኩባንያው ስም በሰፊው እንዲተዋወቅ ከተደረገ በኋላ አሁን ላይ ስለ ባንክ ብድርና ስለ ውክልና ማውራት የራስን የማስታወቂያ ፍላጎት ካሳኩ በኋላ ቃልን ለመቀየር መሞከር ነው ብሏል አርቲስት መኮንን በሰይፉ ሾው ላይ መኪናውን እንዳልተረከበ መናገሩ እውነትን መግለጽ እንጂ ተቋሙን ማጠልሸት እንዳልሆነም አስምሮበታል ኮሚቴው በመጨረሻም በህዝብ ፊት የተገባ ቃል ለማስታወቂያ መሳሪያነት ብቻ ሳይሆን በታማኝነትና በተግባር ሊፈጸም እንደሚገባ
አሳስቧል። ታዲያ የሁለቱንም ወገን መግለጫዎች ከሰማችሁ በኋላ እውነታው የትኛው ጋር ያለ ይመስላችኋል? የኢትዮጵያ ቴክኖሎጂ ወይስ የኮሚቴው መግለጫ ይበልጥ አሳማኝ ሆኖ አገኛችሁት? ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። የተከበራችሁ ተመልካቾች ከኛ ጋር እስካሁን ሰዓት ድረስ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። ቤተሰብ እንሆናለን። መልካም ጊዜ ይሁንላችሁ።